ሰላም ውድና የተከበራችሁ የህይወቴ ቤተሰቦች በያላችሁበት ስፍራ ሁሉ ላይ ሰላም ከእናንተ ጋር ይሁን። አሜን። እንኳን ለዛሬ ቀን በሰላም አደረሳችሁ። ይሄ የበፊቱ የራሴ ቻሌንጅ እንደገና ደግሞ እንላለን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል እንኳን በሰላም አደረሳችሁ አደረሰ። እንግዲህ በያላችሁበት ስፍራ ላይ ሰላም ከእናንተ ጋር ይሁን። እንግዲህ ዛሬ በጣም ደስ የሚል ቀን ነው። ኢየሱስ ጌታ ነው። ኢየሱስ አይነሳም በቃ ተብሎ የተደመደመው የናዝሬቱ ኢየሱስ ለእኔና ለእናንተ ለሁላችንም ሞቱን ድል አድርጎ ተነስቷል። ኢየሱስ ጌታ ነው። ኢየሱስ እንግዲህ ከዚህ በፊት ተነስቷል። ነገር ግን የምናስብበት ቀን ነው። እንግዲህ ለኢየሱስ እንግዲህ ዛሬ ብዙ ጫጫታም አለ። አንድ ነገር ነው የምጠይቅሽ። ብዙ የመዳም ቅመሞች አሁን እኛ ያለ ነው ብዙ ነገር ሞላ ጎደል ነው ማለት እግዚአብሔር ይመስገን እኛ በጣም ደስ ይላል። ብዙዎች አሁን ምናልባት አንዳንድ ጊዜ ስጋም መብላት ይፈልጋል፣ መጠጣት ይፈልጋል፣ ዘና ማለት ይፈልጋል። ብዙ እህቶቻችን ደግሞ ወደ ውጪ መውጣት አይችሉም። ላልወጡ ለእህቶቼ ምን መልእክት አለች? እኔ እንዴ እላቸዋለሁ እኛ ቸርች ነው የሄድነው፣ ምንም ነገር አልበላም። ቃል ግን በልተን መጥተናል። የምሬ ነው የምላችሁ ማለት ነው። ምክንያቱም መጽሐፍ ቅዱስ በቤታችሁ ላይ ካላችሁ ቃሉን አንብቡና በእሱ ተጽናኑ። ለምን አሁን ብዙ ቪዲዮ ብዙ ስለሚያዩ አሁን ፎቶ ተነስቶ ይስለቁ እየበሉ ይስለቁ ብዙ እህቶቻችን ያለቅሳሉ። እኔም አንተ ስለማያት ማለት ነው። እና አትጨነቁ። ሁሌ ለእኛ ፋሲካ ነው። እግዚአብሔር ይመስገን። ዋናው ጌታችን መድኃኒታችን ከሞት ድል አድርጎ መነሳቱ ነው። ስለዚህ መብላትን መጠጣት ያስፈልጋል። ግን ያለንበት ቦታ ይገድበናል፣ ገድቦናል፣ ወስኖናል ማለት ነው። ስለዚህ ስለዚህ ደግሞ ዋናው ጤና ሰላም። አሁን ትላንትና አይታችሁ ጠዋት ያላያችሁት ብዙዎች ይኖራሉ። ስለዚህ እግዚአብሔር ይመስገን የሰው ልጅ እጁ እግሩ ሰውነት ሁሉ ሙሉ በሙሉ ሰላም ሲሆን ሁሌ ፋሲካ ነውና እግዚአብሔር ይመስገን እላችኋለሁ። እንኳን አደረሳችሁ።